Soalnya wait. Salam. Dia. Aman. Dia. Aman. Dia. Belum apa? Belum ada belum apa. Tapi tapi orang sahun kau zaman ni kan. Tahu? Dia besar. Tapi aman ada ni. Dia kami di mana? Terus sekarang ada ni ya cinta ada chance nak berkumpul ni. Kalau कोई अंतर नहीं था वो कोई ये बता मुझे हाँ सापा अंदर ना इंचार्ज ने मैं समूह आई मुझसे लगता हूँ अगर ना तो उस पर मोर मुझसे दिखाली बल्कि ये sekelanya mulai adalah berkembang dengan aduh misalnya salah berarti adinaga salah salah سواء تريد أن تكون جسمك جايدها نور لمونين دمام باقatan itu kesekali kedua ini ዛሬ የሆነ አንዳንድ ነገሮች ጠይቃሉ እንደ ቤተሰብ ጠይቃሉ ማለት ያልገባኝ ነገር ስላለ ነው ባለፈው ድንገት አይቻችሁ ከማን ቤት አይቻችሁ ስንት ምናምን እንትን መንጭቃችሁ ምናምን ሄዱ ምናምን እንዴት ተፈጥሮ አይ የሲደውና የሚሆን ነገር እኮ አይደለም የምሬን ነው የምልህ እንዳልከው ያው ጎረቤትነት እንግዲህ ያው ምን ይድራክ ማለት አይቀርም እንግዲህ አብዛኛው ጊዜ ምን ታላበት ነው እንደሆነ ታውቃለህ ማን ይባባል ነው አለ ይሄን አደርጋለሁ ይሄን መስራት አለብኝ አምነንበት እንደዚህ ነው ብለን አለ አይደል በቃ ይሄ ወደፊት እንደዚህ ይሆናል ማንሻው ይሄ ነው ማለቂያው ደግሞ እንደዚህ ይሆናል ይሄ እንኳን ገና ሳማክራት ገብቶን ለጊዜው እሺ ትላለች ሙሉ ላይ ትገባለች ከዛ በኋላ የሆነ በቃ ፌር የምትሆን ነገር አለ ገብቶን ትቀየራለች ይሄ ለምን ይሆናል ይየገና ደግሞ ሰጣን እንትን መሰለኝ በነገራችን ላይ ከእናንተ ነው እንደውም ምሳሌ መውሰድ ያለብን እንደውም እንዳልከው ጥያቄ እንዳለ ሆኖ ብታስተምረኝ የሚለው ነው ይሄ ስለ ግዝና መሰለኝ አሁን እንግዲህ ያለችው እንግዲህ ጸራለች የካለ ወደፊት ያው ጋር ሳቢዎችን እንግዲህ ያለ እሷም እንደዚህ የሚያደርጋት ይመስለኛል ይሄ የሚያነጫንጫት ማለት ነው ግን እየተረዳኋትም ነበር ገብቷል ግን ይህም አረዳቴን እንኳን ማለት ምን አለ መሰለህ ቁጭ ብለን ያለው ነገር ተመካከልንና ስንመካከል በአንዴ ጣራ ላይ ወጣች ይሄ አንዴ አሁን እንግዲህ አንተ ጎረቤት ነህ ያው እንደባባ ነገር የለም ምክንያቱም እዚህ ላይ ጎረቤት ነህ እንግዲህ ውስጥ ሆኖ ሰው ደግሞ ያለው ነገር እንዴት እንደምትለው እንዳልከው ያዝብላል ገብቷል አይደለ ነገሩ ግን በአንዴ ጣራ ላይ ስለ ሁሉም ነገር እኮ አንተ በአንዴ ማሟላት የለም አሁን አንድ ሰው ገበያ ሲወጣ እኮ ሙሉ ዘንቢሉ ሞልቶ ይመጣል ሞልቶ ይመጣል ጎረቤት ያለው እንግዲህ እንደ ከሌ ዘምናለኝ አንገር የሚያጣመው ይባላል እና በዚህ አይነት ጉዳይ ላይ ትንሽ ግጭት ሲፈጠር አንተ አጥብራ የለውቴ ነው ከዚህ ቤተሰብ እኔ ደብቀኝ እኮ እኔን ደብቀሽ ምን እንደሰልክ ደውለሽ ቤተሰብ ጋር ሄደሽ ሄዳ እንደ ድንገት ባለራ ራሴ ነበር እንግዲህ እና ስለሆነሽ የቆጣች እሷም በቃ ደውለችና መቀናስ መቀና ፈልጋለሁ አለች ከሳቸው ጋር እያወራን በቃ ያለው ነገር እዛ ጋር ችግራችሁ ምንድን ነው እስኪ ምንድነው እንዴ በጣም ኩል ማለት ወጣህ አሳዋት ወራናቸው ይሰማ እና እኔ እነሱ ማስቀየም አልፈልግም ጀምሬ ነው እስኪ እናንተ ጋር አልፋ እንደገና ጎረቤቶች አሉ እዚህ ጋር ላጥ ብላ ማትሺ ትደወልተ ኦፍራ ሸን
እንደገና እኔም መጥፎ ሰው በማድረግ እንግዲህ የነበረ አሚኝ ተቆለ ያለ ካንሰነሶን አንግሪ ከሪን ዘኒግ አሬ እንደገና ሞማል ቦዲ አልኩማቱ ተጨሞ አይተም የከሽማተ እሺ ዶም በነሰ ደርገኝ አደ አይተም ማጉት ማዘን ሳይሆን ጁናራ አቢታኒ ንገራ ወጣን ቦደ ተጨ ፎቶ አትዘኒ ታይበ አብዘረኮን ገማ የኒ ራሁረን ኦስሞ ኢሻን ጉርሳ የኔ ሱም በቀን ነው ተከናን ሲባን ጉራውን ተከፋይ ምን ጉራው ቀረኔ ኩንበካ እንታ አዲስ ተስገባይ እኔ ቤታ ከርማራን ካቴ ማን ወደመስ ዳተቴ ማንጉዲቲ ኢስቴ ተመት ሃረ ኢስቴ ዲባ ሃረ እንደ ኢስቴ ኢቴ ባተገ ቱናከው ዲታ ወደፊት ያስኬደናል እንደ የሚለው ነው ይሁን ገባሎንዲያ እሱ በርግጥ ልክ ነው ላስኬዳችሁ ይችላል። ምናልባት አሁን አንተ ጋር እኔ ጥያቄ ያለኝ እስከምትፈልገው ፍላጎቷን ማታሟላበት ምክንያት ምንድን ነው? እንደ አንድ አባወራ እንደ አንድ ባል አንተ ማታሟላበት ምክንያት ምንድን ነው? አቅም ያንስሃል ወይ? ስራ የለህም ወይ? ወይስ ገንዘብ ያጥራል ወይ? ገብቶሃል አይደል? ያ ነገር ምንድን ነው? እስኪ አንተ ጋር ያለው ነገር እንጠይቅ። ምክንያቱም አይ ያጠረኛል ካልክ ለሷ አስረድተህ ያንን ነገር አልተረዳችም ነው ይኸውልህ አባባል ልክ ነው። ከዚህም በፊት እሷን ቁጥዬ ተማክረን ከሚሰምን ጋራ ነበር። አሁን ቤታ ሙሉ በሙሉ ዛሬ ሊሆን ይችላል፣ ግን ነገ ወደፊት የሚያራዝማትን ህይወት ትለያለች። ነገ ችግር ትገባለች። ዛሬ ቤቷ ከሞላ ቤት እኔ እስኪ አንተው ነው ቤት ሞልቶ ይሻልሃል። ነገ ወደፊትህን የሚያስገኝ ለልጅህን ገባለህ ለልጅ መስጠት ያደርጋል። ለልጅ የሚሆን ስራ ማቀራረብ ይሻልሃል። ዛሬ እዚችው ቤት ውስጥ እዚችው ቁርም ማለት የሚሆን ነገር ነው ማድረግ ያለብህ ብለን ታስበው ያለው የማለት ገብቷል። አሁን ገንዘብ ማለት ነው ካሽ አምጥተን ሙጭቅ አድርገን ቤት ውስጥ ብናደርግ የክራይ ያለ ይሄ በመቀው ማለት ነው። ይሄን ገንዘብ ከዚህ አካውንት ላይ ስራውን ሰሞኑን ስራ መስጃለሁ የፋይናንስ ነው በርግጥ ግን ይሄን አካውንት ላይ ይገፋል። ዛሬ ደግሞ ይሄን ሁሉ በአንድ ማሟላት ካደረግን ነው እንዴት ነው የሚሆነው? አረማመዱ እንዴት ነው? ምን አለ መሰለህ ሴቶች ምን አለ መሰለህ እንደዚህ ነው የሚያዩት። እንደዚህ በአንድ አቅጣጫ ነው በአንድ አቅጣጫ ብቻ ስለሚያዩት እኔ ደግሞ አስኬደንም አንተ አሁን ለእሷ ስሜት ብቻ ብዬ የወደፊቴን መንገድ ትቼ ብዬ ለዛሬ ብቻ አልኖርም። እኔ የምኖረው የነገንም ጭምር ነው የምኖረው እያልክ ነው። ስለዚህ ለምንድን ነው እሷ ማትረዳም? የኔ ጥያቄ እሷ ይህንን ለመረዳት ያልቻለችው ለምንድን ነው? በቃ እሷ የዛሬን ብቻ መኖር የምችለው ያ ማለት ኮከባቸው አልተገናኘም ማለት ነው። እንግዲህ መጀመሪያ ስትገናኙ ምን ተባብላችሁ ነው ወይስ በምንድን ነው የተማመናችሁት? አሁን እኮ መጀመሪያ ስታገኛት ተከሳስ ከሆነ እኔ እንደዚህ ሆነልሻል የፈለግሽው እንደዚህ ያደርግሻል ብለህ ከሆነ አይደለም። አይ የምር እኮ ነው ሪል ተከሳስ ከሆነ እንደዚህ ያድርግልኝ ብትል መብሳን ደግሞ ፍቅር ካለ እስከመቀበል ይባላል አይደል? ካለ ሁሉንም ነገር ውስጥ ተወጣለ የሚሸምደውን ማለት ነው። ቀላል ምን እንደው አይደል? የሚሸምደውን ቀለል ካለ ደረክ ለማለት እኮ ቀላል ነገር አይደለም። ገብቶሃል? የሚሸምደውን ቀለል አድርገህ አንተን ማትወደው ከሆነ ቀላል አድርገህ የምትይዘው በዛ ልክ አንተን ማትይዘው ከሆነ ውድቀት ከባድ እሱ ከመንበራል አሁን ጃለሎ ይራለበይታ አካይ ወለኛተን የባተስ ኮስቲስ አካል ወለ ይዛኩት ትሸልጅ አዴስ ሰገሩ አካሚታ አካ አስጌን ዋጋ ተቆጨሉ ነገሩ ሀረ
Ollaan alteenatti bakka maala kanaatti beeku. Kana san ishee dubartoota baay'ee jaalatan kana isaan ani kana mallee mootuu hin godhu hin jedhu hamma dandeenye siif taasisa tasgabbaa'ii kana jedhan yoo maatii birattillee kan xumura dhufe haasanii jechaadha. Garuu isin har'as maatii itti dhuftan እናንተ አሁን ምንም ሳትላለ የለሽ ታዲያ መሆን የለበትማ ፕሮቤዝና እንደዚህ አይደለም ቢያንስ አድናና ከኝ ጀርቲ ኩኖ አከነከነቲ አከነ ጂኒ ሜትሊ ሃራ ከና ዱብሲ ይደ ስለውላ ቶን ቶኪ መቹ አክሞጂት ተይ በአንዴ ደግሞ ከዚህ ላጥ ብሎ ቤተሰብ ጋር መሄድ አልነበረባትም። እስኪ ይህ ጥፋት ምንድን ነው? እሺ ሶስታት ነው ይሄ ጥፋት ምንድን ነው ያደረኩት? ምናምን ለመሰለህ አሁን ወደ ሙዚቃ ይልባብና አይደለም አይ አንዳንዴ እንዳስለመርከው ነው ስል አንተ ግልጽ ሆነ ቤት ውስጥ ያለውን ነገር ስንደፊት የምትናገር እሷም ለአንተ ግልጽ ከሆነች በደንብ እየተደማመጣችሁ ጥሩ የሆነ ህይወት ትፈጥራለህ። ግን የሆነ ነገር ሲፈጠር ማኮራረፍ፣ የሆነ ነገር ሲፈጠር በች መባባ፣ የሆነ ነገር ሲፈጠር ሶስተኛ ወገን ጋር መሄድ ለእናንተ አይጠቅምም። ሶስተኛ ወገን ጋር ቤተሰብ ጋር ራሱ መሄድ አይጠቅምም። ማከስ ገብቷል አይደል? ቤተሰብ እኮ እናንተም ሲያገናኛችሁ ወዶ ፈቅዶ ነው። እናንተ ስለተዋደዳችሁ ነው። ቤተሰብ ጋር መሄድ የውሸት ነው የሚያስፈው። ሁሉም ቤተሰብ አለው፣ ሁሉም ለቤተሰብ ክብር አለው። ግን እናንተ መጀመሪያ በውይይት እዚሁ ብትፈቱት፣ ሩቅ ላይም ሳትሄዱም ደግሞ ሩቅ ላይ ሳትደርሱ እዚሁ ደግሞ እኛም አለን እዚሁ አካባቢ ያለው አንተም እንደ ጓደኛ እኮ እኔ እኮ ስላየው ነው የጠየኩህ እንጂ መተህ እንኳን አላማከርከኝም። ምን እንዴት አማክርሃለሁ ታዲያ? እኔ እኮ ምን አለ መሰለህ ሰሞኑን እዚህም አልነበርኩኝም። ገና እንደመጣሁ በቃ ልጅቷ አላሊ በቃ ፊዚካል ሳያት ልቀርልች ሳይኮ ማለት ነው እና ውስጤም ተመሳጨ አማ ገማ ከና ለመጠቆ እኔ ከነገራት ከበቼ በቃ የሰጠፈነ ጉዳ በቃ ባህሪቲ ይጄራ ፔንጀሩ ተቤታ እና ከዚህ ደግሞ በቃ ነገሮች ሲንጣጣ እናንተንም ደግሞ ያው ጧት እናንተም ትቆያላችሁ ገና በሬ ማርግለ ቆንለ እንተው እርባ ገርፋን መቀጥሚ አሁን በይታ ከናፍይ ከነከረነት ቁልፋሌቲ መሌ ሲላ ማል አኮንተር በርባን ሲላ ኡሶማራ ዋህም አደ ላፍ ሱናት ኡን በጋለ ማረከ ማቲ ሰነን ኪባር ከነ ማረከ ኡላ ጋሪ አባናን ኡላሙ ኡላ ጋሪ ከም በከተይና ማለት ጃይ ሶ ከና isnillee asumaan mee akka gorsaatitti illee yookaan gaafa walitti dhuftan tokko jiraachuu danda'a. Yookaan haadha manaa keessas haa ta'u biyaas akkas ta'u miti wantoota akkana jiru gorsa tokko ni kennitanii jedhee yaada. Kanas siin jedha amma kun yookaan akkuma rabbi tolii jira yoomuu kadhanii ta'ee meeqa akkuma malatti qabanna. አሁን እንደዛ ነው ማድረግ ያለብህ። እንደዛ ነው የሚያደርግ ያለብህ። እኔ መመክረው ነገር ምንድን ነው መሰለህ? አሁን ጉዳያችሁን የቤት ውስጥ ገበናችሁ ሚስጥራችሁ ምናምን ሶስተኛ ወገን ጋር የራስን ቴክኒክ ወንድ ልጅ ነው የራስን ብቃት አይምሮን ተጠቅመህ እሷን ማሳመን መቻል አለ። ከአንተ የሚጠበቀው ያ ነው። እሷም ደግሞ እንደዚህ መሆን የለባትም። ልክ ነው እንደራሱ ነው የሚኖረው ለጎረቤት ጋር እኔ እንዳትፈሉ ልኑር ብል አልኖርም። ምክንያቱም ፈጣሪ የፈቀደልኝ ሌላ ይፈቅድ አሁን እንደዛ መሆን ነው እንግዲህ ያለብን። ጭቅጭቅ ምናምን ድምፃችሁ ራሱ ረበሻ ነው። ኧረ ሁሌ ጭቅጭቅ ደስ አይልም እና ጥሩ አይደለም። ያው እኔ እንደ ቤተሰብ እንደ ጎረቤት እንደ ወንድም እንደ ጓደኛ ነው ያለኝን ሀሳብ አስተያየት የሰጠው። እንግዲህ ካጠፋው ይቅርታ። ኧረ ተብላተ እግዚአብሔር ይስጥህ። አመሰግናለሁ እጅግ በጣም
Hayyee hordoftoonni yeroo isaan tiivii akkam nagaa jirtu nageenyi keenya bakka jirtanitti hedduutu akkasiniif haa baay'attu akkam nagaa jirtanii kunoo har'a kunoo akkanatti akkatasaa ta'ee muuziqaa wayii hojjetadhee naa ol seenu innis nama hiriyaa nama waldaa fi akkamitti kun akkas ta'ee sirna keenya jechuun waldhabbee hojii wajjin qabnu san jechaadha. Haala kanaan innis taa'ee kun akkasitti akka gorsaatti waan egaa gorsa fudhachuun dirqama. Isinillee immoo viidiyoo keenya kana laalati. Isinis koottaa jaarsummaa nuuf wanni jedhaati. Komantii keessan bee takka takkaan laalee jechaadha. Maaliin akka jaarsummaa nuuf taatan akkamitti akka ta'e aga dhumaatitti isinis nu wajjin ta'a. Hedduu takka isin kabajaa isin jaalannaa ulfaadhaa guddaa galatoomaa nageenyi keessan haa baay'atu.